ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች በሀገር ውስጥ በኢትዮጵያ በውጭ ዓለማት በተለያየ ሀገራት ያላችሁ ሁሉ በወደደን ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንደምን እስከረማችሁ? እንደምን ለዚህ ሰዓት አበቃችሁ? በመንግስቱ ሽረት በቃሉ ሽንፈት የሌለው ሁሉ አምላክ የአቦይ አምላክ የቅዱሳን አምላክ እግዚአብሔር ስም ዛሬም ዘውትርም ለዘላለም ድረስ የተመሰገነ ይሁን። ለበጎ ነገር ተባበሩ፣ ጸጋን ለሚያሰጥ ነገር እርስ በራሳችሁ ተባበሩ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 9 በጋሞ ጎፋ ሀገረ ስብከት ግርስና ወንከ ወረዳ ቤተ ክህነት ዳንቢላ ኦሳ አቡነ ገብረ መንፈስ ቅዱስ ጸበል ከ2014 ዓመት ምህረት አንስተው ጸበሉ ፈልቀው በርካታ ህዝቦች ሰዎች መጥተው ከተለያየ በሽታ ፈውስን ያገኙ ብዙ ታምራትን ጸበሉ ያደረገ ይገኛል። ሆኖም ጸበሉ አሁን ያለው የግለሰቦች ይዞታ መሬት ላይ በመሆኑ እኛ ጸበሉን ስንጠቀም እንደ ልባችንና መሬቱን የኛ አድርገን መጠቀም ቦታውን በግምት ተገምቶ የቦታውን ግዢ ክፍያ ለመፈጸም ቤተክርስቲያኒቱ ገቢ ምንጭ አቅም ስለሌላት እናንተ ደግሞ ኦርቶዶክስ ተዋሕዶ ልጆች ለእንደዚህ አይነት በረከት የሚያሰጥ ነገር ላይ አቅማችሁ በሚፈቅደው መልክ እንድትተባበሩና ይህንን ቦታ በሕጋዊ መንገድ ግምቱን አስገምተን ግምቱ ያው 2,500,000 ብር ነው። በሕጋዊ ግምት ተገምቶ ግን ገንዘብ ደግሞ ከፍለን ለመጨረስ ቤተክርስቲያኑ እንደምታውቁ ብዙ ገቢ ምንጭ ስለሌላትና ላለው ነገር ደግሞ ነፃነት እንደኖረን እናንተ ደግሞ የኦርቶዶክስ ልጆች አቦይን የምትወዱ አባ ኖባን የምትወዱ ኤልያስን የምትወዱ የተዋሕዶ ልጆች በምትችሉ መጠን ገንዘብ ያለው በገንዘብ ማስተባበር የሚችለው በማስተባበር በመተባበር እንደውም ደግሞ ጸበሉን ቦታ መጥቶ ደግሞ በአካል በማየት የምሰራውን ስራ በአካል በማየት ይህንን በረከት ተካፋዮች እንድትሆኑ ዘንድ በእግዚአብሔር ስም እናሳስባለን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከት በእናንተም በሁላችሁም ባላችሁበት ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። እግዚአብሔር ይስጥልን።